ሰላም የእግዚአብሔር ሰላም ከእናንተ ጋር ይሁን። መጽሐፍ ቅዱስ ዘፍጥረት ምዕራፍ 39 ቁጥር 2 ላይ እግዚአብሔር ከዮሴፍ ጋር ነበር፣ ኑሮው ተቃናለት፣ እርሱም በግብፃዊ አሳዳሪው ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለና ስራውም ሁሉ እንደ ተከናወነለት ባየ ጊዜ ዮሴፍ በእርሱ ዘንድ ሞገስ አገኘ፣ የቅርብ አገልጋዩም ሆነ። ጲጢፋራ ቤቱ ላይ ሾመው፣ ያለውንም ሀብት ሁሉ በኃላፊነት ሰጠው ይላል መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 32 ቁጥር 37 ላይ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደድ የሚል ቃል አለ። ዮሴፍ በፍጹም ሐሳቡ በፍጹም ልቡ እግዚአብሔርን የሚወድና ለሕልሙ የኖረ እንግዲህ ዮሴፍ ከ17 ዓመቱ ጀምሮ ሕልመኛ ነበረ። በሕልሙም ምክንያት ወንድሞቹም ጠሉት፣ ወገኖቹም ጠሉት፣ አባቱም ጭምር እኔና እናትህም ወንድሞችም ሁሉም እንሰግድልሃለን ወይ ብሎ መገሰጹን መጽሐፍ ቅዱስ ይናገራል። ነገር ግን አባቱ ሽማግሌ ስለነበረና አባቱ ያዕቆብ ወይም እስራኤል ማለቴ ነው ሽማግሌ ስለሆነ በመጨረሻም ዮሴፍን ስላገኘ ዮሴፍን በጣም ስለሚወደው በእጁ ላይ ምልክት አድርጎለታል። ልብሱም ለየት ያለ ነው። ነገር ግን ሕልሙን ካየ በኋላ እኔም እናትህም ወንድሞች ሁሉ ይሰግዳሉ ወይ ብሎ ገስጾታል። ቢሆንም ነገሩን በልቡ መያዙን መጽሐፍ ቅዱስ ይናገራል። ከዛ በኋላ በሕልሙ ምክንያት ሕልም ስላየ ለሕልሙ ስለሚኖር ወንድሞቹ በጥላቻ ጉድጓድ ውስጥ ጣሉት፣ ከዛም አውጥቶ ሸጡት። ስለዚህ ወገኖቼ ብዙ ሰዎች ሕልም አላችሁ። ሕልም ሲኖራችሁ ሕልም ያሌላቸው በቅዠት የሚኖሩ ብዙ ሰዎች እናንተን ወደ ጉድጓድ ሊጥሉ እናንተን ሊሸጡና ሊያጠፉ ይሞክራሉ። ነገር ግን እናንተ ትክክለኛ ሕልመኞች ከሆናችሁ እግዚአብሔርን በፍጹም ልባችሁ ከወደዳችሁ፣ በፍጹም ሐሳባችሁ ከወደዳችሁ፣ እግዚአብሔር ከእናንተ ጋር መሆኑን እርግጠኛ ከሆናችሁ በእስር ቤትም ቢሆን እንደ ዮሴፍ፣ በጉድጓድም ቢሆን እንደ ዮሴፍ፣ ተሸጣችሁም ቢሆን እንደ ዮሴፍ እግዚአብሔርን ማስከበር ብቻ ሳይሆን ቤተሰቦቻችሁን ሁሉ በራብ ጊዜ፣ በችግር ጊዜ እነሱ ከዛ ነገር እንዲወጡ ትረዳላችሁ። ዮሴፍ ተሸጠ። እዛም እንግዲህ የጲጢፋራ ሚስት አስገድዶ እንዲደፍር ፈለገች። እግዚአብሔርን አላሳዝንም አለ። በዛ ምክንያት እስር ቤት ተጣለ። እስር ቤትም ከተጣለ በኋላ ሕልም መፍታት ጀመረ። ከዛ እስር ቤት ደግሞ ተወዳጅ ሆነ። ከዛ ጀምሮ ደግሞ የሀገሩን ገዢ ሕልም ፈታ። ከዛ የአገሩ አስተዳዳሪ ሆነ። በራብ ጊዜ በ7ቱ ዓመት ራብ ጊዜ ለቤተሰቦቹ መብቴና በራባቸው ጊዜ እንዲጠግቡ ምክንያት ሆነ። ወገኔ ሆይ እግዚአብሔር ከእናንተ ጋር ከሆነ በመከራም ቢሆን በስግደት መካከል እናንተ ሁል ጊዜ አሸናፊ ናችሁ። ይሄ ቤት ወንጌልን የምንነጋገርበት፣ ሁሌ ወንጌል ብቻ የምንናገርበት፣ ፍለጠው ቁረጠው የሚል ሳይሆን ትክክለኛው የእግዚአብሔር ቃል ምን ይላል፣ እንዴትስ በእግዚአብሔር ቃል መውጣትና መግባት ይቻላል የሚለው በዚህ ስለምንነጋገር
ሼር ኮፒ ሊንክ አልኩ። መልካም ይሁንላችሁ። እግዚአብሔር